እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ፈጣሪያችን ኢየሱስ ክርስቶስ ለዚህ ሰዓት ስላደረሰን ክብሩ ሰፊ ይሁን። ምእመናን ወንድሞቼ እህቶቼ እንዲሁም አባቶቼ እናቶቼ በዚህ በመጥምቀ መለኮት የጸበል ቦታ የሚደረገው ስርዓቶች ወይም ደግሞ አንዳንድ ፈውሶች በትንሹ በጥቂቱ ገለጻ ለማድረግ ፈልጌ ነው። ምናልባት ይህንን ፕሮግራም የምትከታተሉ ሰዎች ይሄ ቤላ ፈለገ ሰላም መጥምቀ መለኮትና አቡነ ተክለ ሃይማኖት የጸበል ቦታ ነው እና በዚህ ቦታ ላይ የሚደረጉ ፈውሶች እጅግ በጣም ረቂቅ ናቸው። በአሁኑ ሰዓት እያስጨነቀን ያለው የኮሮና በሽታ ተብሎ ዓለማችን እያመሳት ያለው የኮሮና በሽታ አንዱ ሲሆን፣ ሌላው በአይናችን ውስጥ ሆኖ ከፍተኛ ስራን የሚሰራው የቡዳ መንፈስ እንዲሁም በአይምሯችን ውስጥ ሆኖ በአፍንጫችን ውስጥ ሆኖ ከፍተኛ ስራን የሚሰሩት ሁለቱ አይነ ጥላና ቡዳዎች ናቸው። ቡዳ ለሌሎች መንፈሶች ያው ትራንስፖርት ነው፣ መጓጓዣ ነው። ቡዳ ከአንዱ አይን ወጥቶ ወደ አንዱ አይን የሚገባ ከአንዱ ሰው ወጥቶ ወደ አንዱ ሰው አይን ውስጥ የሚገባ መንፈስ ሲሆን ስራው ወይም ደግሞ ማለት ነው በሰው ላይ የሚያደርሰው የጉዳት መጠን እጅግ በጣም ከፍተኛ ነው። ቡዳ ሲባል ስሙ ቀላል መስሎ ሊታየን ይችላል እና የቡዳን ስራ በቀላሉ ለማክሸፍ ደግሞ መጥምቀ መለኮትና እናታችን ቅድስት ኪዳነ ምሕረት በህብረት አቡነ ተክለ ሃይማኖት ነው በአይናችን ውስጥ ያለውን የቡዳ መንፈስ በአይምሯችን ውስጥ የሚገኘውን የአይነ ጥላ መንፈስ በቀላሉ እንዲጋለጥ የሚያደርግ አይን አብራ የተባለ የአቡነ ገብረ መንፈስ ቅዱስ ጸበል ነው። ለብቻው ነው የሚወጣው። በዛ ምክንያት በዛ አይነት ሂደት የአይኑ ጸበል አይን ውስጥ በመግባት እንዲሁም የአይን እምነት አለው ያ ተደርጎ በቀላሉ ያ መንፈስ ከአይናችን አንዳንዱ ጮሆ ነው የሚወጣው፣ አንዳንዱ ደግሞ በማልቀስ በጣም ረጅም ለቅሶ በማልቀስ በእንባ ይወጣል መንፈሱ። ስለዚህ የዚህ አገልግሎት ተጠቃሚ መሆን የምትፈልጉ አይናችሁን ኩል እያስቀባ በተለያየ አይነት ነገር ኩል እያስቀባችሁ ለዘመናት አብሯችሁ የሚኖር የቡዳ መንፈስ ከላያችሁ ላይ እንዲጋለጥ በአባታችን አቡነ ተክለ ሃይማኖት በአባታችን በመጥምቀ መለኮት ጸበል መታችሁ ፈውስ እንድታገኙ በእግዚአብሔር ስም እጋብዛችኋለሁ። ሳይገባኝ እዚህ ቦታ ላቆመኝ ለልዑል እግዚአብሔር ክብር ምስጋና ይግባው። ምናልባት ይህንን መልእክት ለእናንተ ለማስተላለፍ ብቅ ሆኜ ሳይሆን ብዙ በእንደዚህ አይነት በሽታ የተያያዙ አይናቸውን የሚያሳክካቸው የተለያዩ ሶሻል ሚዲያ እንዲሁም ቴሌቪዥኖች አተኩሮ በማየት አይናቸውን የሚያሳክካቸው የሚበላቸው ሰዎች የጸሎት መጽሐፍ ሲያነቡ እንባቸው አይናቸውን ባ የሚያቀር እንዲሁም ሾርት ሳይት ሎንግ ሳይት እየተባለ በሕክምናው ከፍተኛ የሆነ የሕክምና ሂደት ተጠይቀው ገንዘብ መክፈል ያልቻሉ የማይችሉ አቅም የሌላቸው ብዙ እናቶች በተለይ ሞኖክሳት እናቶች መተው ፈውስ ድህነት ያገኙበት እና ፈውስ ያገኙበት ነው። የዚህ የፈውሱ ተጠቃሚ ለመሆን የእናንተ በግል ሳይሆን በልብ መምጣት ያስፈልጋል፣ ማመን ያስፈልጋል ማለት ነው እና መታችሁ በጸበሉ ቦታ የሚደረገውን የፈውስ ስነስርዓት እንድትካፈሉ በአባታችን በአቡነ ተክለ ሃይማኖት እና በመጥምቀ መለኮት በልዑል እግዚአብሔር ስም ጠይቃለሁ። እግዚአብሔር ያክብርልኝ። ባላችሁበት ሁላችሁም ጤናችሁን እንድታገኙ መልካም ፈቃዱ ይሁን። ስብሐት ለእግዚአብሔር። ቡዳ አይነት ነው። ለዛሬ የተቀጠራችሁ በድንግል ማርያም ስም ቀና በቅድስት በኪዳነ ምሕረት ስም ዛሬ የተቀጠራችሁ በመቀነቷ ግንባር ላይ ታሰራችሁ ዛሬ ቀናችሁ ነው። እሺ እነማን ናችሁ? ቡዳ ይናጠላ። እሺ መተት ሌላስ? የቤት ጣጣ አራታችሁን ተሰብስባችኋል። ስለዚህ አይነ ስውር ሆናችሁ መሄድ የሚገባችሁ ወይስ እንደዚህ በባዶ ትሄዳላችሁ? ለምን ትንሽ እስከ ዛሬ ያጠፋችሁት ነገር በሙሉ ለማስተካከል
ጊዜ እንስጣችሁና ከዛ በኋላ ተሰናበታችሁ። ይህን ያህል ጊዜ እድሜ ዘመን አበላሽታችሁ በባዶ በከንቱ ከቤት ወደ ጥልቅ ወደ በርባኖስ ስትሄዱ ማለት ነው አይናችሁ ይታወራል። አሁን ማንኛው ነው? አሁን ያለው አሁን የምታናግረኝ ማንኛው ነው? ቡዳ። ስለዚህ ግዴታ ማለት ነው አይነ ጥላውን አንጠልም። አይነ ጥላ ትምህርት እሺ ሁለቱም ብቻ ነው ያደረኩት። ትምህርቷ በምንድን ነው የገባው? በደብተር በእስክሪብቶ እና ስለዚህ እሱን ትመልሳለህ። መልስ ከእጇ ላይ በወጥና ምላስ ላይ ተዘጋጃለህ። በጣም ከግር ጥፍር ስትራጸቡ ቀና ብለሽ እሺ። የቤተሰብ ዛር እሺ። ዛሩስ ያጠፋው ነገር ምን አለ? ቤተሰቦች እሺ። ማለት ወንድሟስ አሁን ጸበል ምን እየተጠመቀ ነው ያለው? ተጋልጧል? ማን ነው እሱ እዛ ላይ ያለው? ቡዳ። ሌላ ማንም የለም? ስለዚህ ከእህቷ ላይ እህቷ ታማ የነበረው ምንድን ነበር? ሳይነስ። እሱን ሰብስባቸዋል? ልጇ እየተጠመቀ ነው። በልጇ እየወጣ ነው። ምን ትልቅ ልጅ ነው? ስለዚህ ደርሷል ማለት ነው። እሺ። ስለዚህ ግዴታ እናንተ አራታችሁም አሁን ትወጣላችሁ። በጣም በሉና በጌታዬ በኢየሱስ ክርስቶስ በአጋዕዝተ ዓለም ሥላሴ ሰብስባችሁ ምላስ ላይ ይዘጋጁ። ከግር ጥፍር ስትራጸጉ ሥላሴዎች ይፈርዱባችኋል። አንድ ነገር እንዳታስቀሩ። ለምን? ዛሬ የእናታችን የቅድስት ኪዳነ ምሕረት ዕለተ ቀኗ ነው፣ የምትወዳ ቀን ነች። ስለዚህ ፈጠን በሉና ሰብስቡ። ቶሎ ፈጠን በሉ። ወደ አፍ ላይ ተሰብሰቡ። አፍ ላይ ተሰብሰቡ እንዳለ ጨርሳችኋል? በጌታ በኢየሱስ ክርስቶስ ስም በድንግል ማርያም ስም በዓለሙ ቤዛ በሥላሴ ስም በአቡነ ገብረ መንፈስ ቅዱስ ስም በአቡነ አረጋዊ ስም በቅድስት ድንግል ማርያም ስም በሰማዕቷ በቅድስት አርሴማ ሁለተኛ ላንመለስ ቃል እንገባለን። ወደ ጥልቅ ወደ ሲኦል ገብተናል። ቶሎ 7 ጊዜ ጩኸት ፈጠን ማማቲስ ዛሬ አንድ ቀን የተጠመቅሽው ነገ ሁለተኛ ቀን በሚገርም በሚደንቅ ሁኔታ ለምስክርነት አብቃኝ ብለሽ ተማጸኝ። አሁን ዛሬ ስትይ እምነቱን ተቀብተሽ ምትይው ማለት ዳያሊሲስ ታረጊ ማለት ህመም አለው። ስለዚህ አሁን ዳያሊሲሱ ማለት ነው ታቆሚያለሽ፣ እርግፍ አድርገሽ ማለት የስማሽ እምነቱን የምትቀበያ ቆይ እምነቱን ትቀበያለሽ። ዙሪያውን በመስቀል እያለሽ በድንግል ማርያም ስም በሥላሴ ስም ብለሽ ልቅልቅ ፊና ዛሬ ያራል ማለት ተቀብተሽ ከዛ ነገ ጧት መጥተሽ እዚህ በጸበሉ የምትቀመጪ እዛ በቧንቧ በሻወር አይታጠብ። ለምን? እምነቱ ቆሻሻ ውስጥ መግባት የለበትም። ሽንት ቤት ውስጥ ወይ በሻወር ታጥባችሁ ሽንት ቤት ውስጥ መግባት የለበትም። ለእምነቱ ክብር ሲባል ስታከብሩት ነው ድህነት ያለው። ስለዚህ ጠዋት መጥተሽ ትጠምቂያለሽ። ከዛ በኋላ ማለት ነው እምነቱን ይዘሽ ሄደሽ ምንድን ነው የሚሆነው? መጠጣት ነው ማለት ህማማቱን ማለት ነው። ለዓለማት ሁሉ ኢትዮጵያ ተስፋ ነሽ፣ አይደለሽም ብዙ በቁጥር አንዲት ነሽ። ይሄ በሞራ መልክ አይናችሁ ላይ የሚቀመጠው ስብ ወይም ደግሞ ሞራ የሚባል መልክ ነውና እምነቱ ሲገባ ብናይነ ሲወጣ ግን እንደዚህ ቂጣ ሆኖ ነው የሚወጣው። አይሾ ያሽና እንደዚህ ይሳባል ማለት ነው። ስለዚህ አይንሽ ላይ ያለው ሞራ በቀላሉ እንደዚህ ይከፍተዋል። አይናችሁ ላይ ሲደረግ ከዚህ ጀምሮ እስከዚህ ድረስ የሚሰማችሁ ምንድነው? ውስጣችሁ ያለውን መንፈስ በቀላሉ በእንባ መልክ አንዳንዶቹ የሚጮ መንፈሱ የተጋለጠላችሁ ወይም ደግሞ ቅርብ ቦታ ያሉ ሰዎች
ጮሆ ይወጣል፣ ለፍልፎ ማለት ነው። አንዳንዱ በእንባ ነው የሚወጣ በማልቀስ። አሁን የአይኑ ጸበል ብቻ ሳይሆን ስትጠመቃችሁ ስትወጡ ማጥንቱን ታጠኑ የሚባለው በአፍንጫችሁ ወደ ውሳብ፣ በአፋችሁ ለሳምባችሁ፣ በአፍንጫችሁ ወደ አእምሯችሁ ነው የሚመጣ፣ በአፋችሁ ደግሞ ወደ ሳምባችሁ ወደ ሆዳችሁ ነው የሚገባ። ስለዚህ አይናችሁንም ግልጥ አድርጋችሁ ስትታጠኑት አይናችሁ ውስጥ ማጥንቱ ሲገባ ያስለቅሳችኋል። ጤነኛ የሆነ አይን ከሆነ አያስለቅስም። ጤነኛ የሆነ አይን ከሆነ ደግሞ ጸበሉ ሲደረግ አያቃጥልም። የሚያቃጥለው ማንን ነው? የቡዳ መንፈስ ወይም ሌላ መንፈስ አይኑ ላይ ያለበት ሰው እንደሚጥሚጣ ከዛም በላይ ያቃጥሏል። ያኔ ግን ያው በእንባ በማልቀስ ይወጣል ማለት ነው። ስትጠመቁ ቀና ብላችሁ ግንባራችሁን አስመቱ ሲባል ሁላችሁም አይናችሁን ጨፍናችሁ የምትጠመቁ፣ ያ ማለት አይናችሁ ውስጥ ያለው መንፈስ በጸበሉ ላለመያዝ ሲፈልግ በቀላሉ ራሱን ሲደብቅ አይኑ ውስጥ እንደሚያቃጥላችሁ እየነገራችሁ ማለት ነው። ያቃጥላችኋል የሚል ስሜት እያሰማችሁ አይኑ ውስጥ ተደብቆ ይሄዳል ማለት ነው። ስለዚህ አይኑ ጸበል ከተደረገላችሁ በኋላ በሚቀጥለው ቀን ገልጣችሁ ጸበሉን ብትጠመቁት ብታስመቱት አያቃጥልም። በቃ ለምን በእንባ ወጥቷል፣ ተሰናብቷል ማለት ነው። ይሄንን ሞክሩት ሁላችሁ ስትጠመቁ ውስጥ ገብታችሁ። ቅድስት ኪዳነ ምሕረት ማነህ? በስላሴ በእናትህ በቅድስት ኪዳነ ምሕረት ስም ንገረኝ። እዚያ ተስፋ ንገረኝ። ቡዳ የወንድ ቡዳ ነው የሴት ቡዳ ነው? የወንድ ነው። ስንት ናችሁ? እሺ ሌላስ ማን አለ? ከቡዳ ሌላ ማን አለ? ሌላ የዛር መንፈስ። እሺ የዛር መንፈስ ማን ነው? ጠቋር። እሺ ሌላስ በገሰለም ስለሱ ጠቋር ለኳ አብሮ ሌላ የለም? ቡዳ ሁለታችሁ ብቻ ናችሁ? የዛር መንፈስ ጠቋር ያው አንድ ናችሁ። ጠቋር አለ፣ ቡዳና የዛር መንፈስ ነው ያለው ማለት ነው። ስለዚህ ሌላ የለም። ስላሴዎች ይፍረዱ፣ ስላሴዎች ይፍረዱብኝ። በጣም ጥሩ። ስለዚህ የግዴታ ማለት ነው። አሁን ዛሬ ትወጣላችሁ። ማን ያቃጠለ? ማን ያቃጠለች? ማን የጠራች? ማንን? ክብር ለእናታችን ለቅድስት ኪዳነ ምሕረት ለቅድስት ድንግል ማርያም ለሁላችሁ ምሕረትን የላከች እናታችን ቅድስት ኪዳነ ምሕረት ጠብቆቷ ለዓለም ሁሉ። ቡዳ ያስለበስካት ሱሪው ከውስጥ ያለው ምንድን ነው? ይህን ያደረገው ማነው? ጠቋር ነው ወይስ አንተ ነህ? ማን ያደረገው? አንተ ነህ? ቡዳው ነው ያደረገው? ተመልከቱ፣ የምትለብሱትን ልብስ ተመልከቱ። የዝሙት እሷ ግን ያስጠላታል። እሷ ግን ውስጥ አይነግራታል፣ ያስጠላታል። የዝሙት መንፈስ እንዲህ ነው። በተለያየ አይነት መልኩ በየልብሳችሁ ሱሪ የተተለተለ እንደው ይመጣል ነው ትላለች። ሱሪ መልበስ አቆማለሁ እና አሁን ቀሚስ በሻሽ መልክ እያሰራችሁ የምታስገቡት በቀሚስ መልክ በየመንገዱ ርካሽ ሆኖ እያገኛችሁ የምትገዙት ልብስ ምን ያህል በልብስ ውስጣችሁ እንደተዋሃደ እየተጠመቃችሁ ስትሄዱ መንፈሱ ከውስጣችሁ እንዳይወጣ እንዴት እንደሚሆን ማስተዋል ይኖርባችሁ። ይሄ 66 ምርት ነው። ይሄ አሁን በሻሽ መልክ የገባ ነው። 6 እንደዚህ እነዚህ የተከለከሉ ልብሶች ናቸው። በቀሚስ መልክ እንደዚህም የገባው 6 ሲገለበጥ በዚህም 6 ነው እና ይሄ በምርቱ የ66 ምርት ይሁን የሀገራችን ከጥጥ የምንመገበውን አናውቅም፣ የምንለብሰውን አናውቅም። ሶሻል ሚዲያው ፌስቡኩ
ቃና ፊልሙ ይሁን ተጠምደናል ሁላችንም። ቡዳ የዛር መንፈስ ባሉ አለው ባጋይ ሰለም ስላሴ ይህን ሁሉ ስራ የምትሰራው አንተ ነህ። ለምን ከባል ወደ ሚስት ከሚስት ወደ ባል እየተሽከረከርክ ይህን ሁሉ ጥፋት የምታጠፋው አንተ ነህ። ሚስቷን እንመለስ። መታለቅሰው ነገር የለም። የዛር መንፈስ አሁን ብዙ አትቀባጥር። አሁን ትተዋታለህ አትተዋት? አልፈልጋትም። ቡዳውስ ሁሉም አልፈልጋትም። ስለዚህ ዛሬ በቅድስት በእናታችን በኪዳነ ምሕረት በዕለተ ቀኗ ለክብሯ መገለጫ ትወጣላችሁ። ስለዚህ ከባልየው ላይ ያላችሁ ስራ የሰማቼ ነው። ከባለቤቷ ላይ ያለች ድንግል ማርያምን እንዲያውቁ እናት ስትጋፋ እንደዚህ ደስ የተቀበራለ። አሁን እኔ የምፈልገው አዳምጠኝ። የቱ ጋር ነው የተቀበረው? ፈተምን የተቀበረው የቱ ጋር ነው? ቦታውን ንገረኝ። ምን ያህል ርቀት ወደ መሬት? ዛሩ ትንሽ ትቆያለህ። ቡዳ ዛሬ ትወጣለህ። በጌታዬ በኢየሱስ ክርስቶስም ቃል ገብተህ ነው የምትሄደው። ነገውን ዛሬውን ሄደህ ቆፍረህ ታወጣለህ። እሺ የቡዳ መንፈስ ምንድን ነው ያጠፋባት? አንተስ ወይ ቅዱስ እኔ የጠፋባት ነገር አለ። አንተ የጠፋባት ነገር አለ። ብዙ ነገሯን ሰለባ ወስዷል። አረ አልቻልኩም። ለምን እንዴ አባታ አለቅስብኛል። እንዴ ልጄን አደራ ይለኛል። ልጄን አደራ ይላል። ሚካኤል ይላል፣ መላኩ ይላል። እንዴት ብዬ እኔ ምንም አልቻልኩም። ክብር ለቅዱስ ሚካኤል አባት ትላለች። አንተ ሰይጣን አጋንንት በእኔ ላይ ኃይል የለው። እውነት ነው፣ ቤቴ እውነት ነው። እሱ ቢታዘዝ ከእኔ ግን ምንም ስልጣኔ አንቺ ካለሽ እናቴ ምንም እኔ ምን ጎደለብኝ ትላለች። ደግሞ እኮ ቢጎልባት እንዳመዘግናለች። እሺ ቡዳ በእናቴ በቅድስት ኪዳነ ምሕረት ስም የዛሩ ማለት ነው ውጣና ግንባር ላይ ታሰር። በመቀነቷ በቅድስት ኪዳነ ምሕረት ስም ግንባር ላይ ታሰር። በጣም በወጣና ከባሏም ላይ ከቤተሰቦ ላይ ሰብስበ ነው ቶሎ በል። ከባሏም ላይ ያለውን አንተ። ስለዚህ አሁን አንተ በፍጥነት ማለት ነው ቡዳው ትወጣለህ አሁን ዛሬ። ስለዚህ በድንግል ማርያም በቀኗ ከባሉ ውጪ ነው ከባለ 50 ውጪ ማለት ነው። ከባለ 50 ውጪ የቀበርከውን ቆፍረህ ታወጣና ትመጣለህ ተመልሰህ። እስከዛው ድረስ በቅድስት በኪዳነ ምሕረት ስም ስራ ታቆማለህ። ስለዚህ ባለቤቷ ስላለው ማለት ነው ማነው እሱ ላይ ያለው ንገረኝ። የእናቱ የዛር ነው እሱ። እሱም በዛር ተይዟል። ስለዚህ ባለቤትየውን ታመጡታላችሁ። መኪና ገዛችለት ስደት ግን እሷን ትደሰት አደረኩ። በቃ እሺ በቃ አሁን ሌላ ወሬ አታወራም። ሌላ ወሬ አታወራም። እሱን እኔ አይመለከትም። ስላሴ ይችላል። አሁን እኔ የምፈልገው ማለት ነው ቡዳውን ትወጣለህ። ባልየው እንዲመጣና እንዲጠመቅ ከባለ 50 በኋላ ማለት ነው ሊወስዳት ይመጣል። ስለዚህ ግዴታ ማለት ነው ሲወስዳት እኔን ታገናኘኛለህ። አንተ አለ ኦኬ። እሺ ናስ ነው እሺ። ተልኩት በአቡነ ተክለ ሃይማኖት በአቡነ ገብረ አቤት እመቤቴ እኮ ስሟን አጠራም ነበር ታውቃለህ? ለምን አስተዳደቁ ዘመድ ከምድር ነገሥታት አንዳች አትጓጊ ኢትዮጵያ እጆችሽን ወደ እግዚአብሔር ዘርጊ ምግብሽን የሚሰጥ አምላክሽ ታማኝ ነው። የአባቷ ጸሎት ነው። እዚያ መጣ የሰማኝ ነው። እኔ እስካሁን ስታወራ ሰምቻለሁ አይደል? አሁን እኔ የምለውን ሰማለሁ።
ለክብሩ መገለጫ በመጥምቀ መለኮት በቅዱስ ዮሐንስ ወለተሰነ የስላሴ አሁን ሁለት ባልየው ላይ ሰሳለ ዛር ቶሎ ከባሏ ላይ ሰብ ከብር ጥፍሩ ስራ ጸጉሩ ድረስ በጣም በል ወይ ታድሎ ሁላችሁም አልቅሱ። የለቅሶ ዘመን ነው፣ የእንባ ዘመን ነው እየተባላችሁ ነው። ሁላችሁም ሳቆታናባል ዘወትር ማንማት ስለዚህ ለቅሶ ነው። ለብዙ ነገር መልስ የሚያሰጠው ለቅሶ ነው። ሀገራችን መላስ ላይ ተዘጋጃችሁ። ቶሎ በልና ወደ ጥልቁ ወደ ሲኦል ወደ በርባኖስ ነው የምትገባው። በጌታ በኢየሱስ ክርስቶስ ስም 7 ዋስጥራልኝ ላትመለስባት። የመላእክት አለቃ ቅዱስ ሚካኤል፣ አብሳሪው መልአክ ቅዱስ ገብርኤል፣ ሰማዕቱ ቅዱስ ዮሐንስ፣ ወላዲተ አምላክ ቅድስት ድንግል ማርያም 5 በላይኛል። ቅዱስ ጊዮርጊስ ጠርታለች። ቅዱስ ጊዮርጊስ ሰማዕቱ ቅዱስ ጊዮርጊስ 5 አቡነ ተክለ ሃይማኖት 6 አቡነ ሀብተ ማርያም 7። በእነዚህ በሰባቱ ሁለተኛ ላትመለስባት በቤተሰቦቿም በባለቤቷም እሷ በምታምናቸው ጸሎት በምታደርግላቸው ሰዎች ዙሪያ ላታንጃብብ ሰባቱ ፈርደውባል። ወደ ጥልቁ ወደ ሲኦል ነው የምትሄደው። በጣም በልሽ በወጥና ወጣ ገንዘህ ነው የምትወጣው ወይስ ጮኸ ነው የምትወጣው? ገንዘህ ነው ወይስ ጮኸ ነው የምትወጣው? ቶሎ ፈጠን በልሽ ፈጠን። ስውር አውጪልኝ ትላለች፣ ስውር አውጪልኝ ትላለች፣ ስውር አውጣልኝ ቅዱስ ዮሐንስ ትላለች። እንዳለች ሆነና እግዚአብሔር ተመስገን። ቶሎ ፈጠን በልና ቶሎ ወደ ራሷ መልስ ቶሎ በስላሴ ስም ቶሎ የጠራችሁትን አስተውሉ። ፈጠን እግዚአብሔር ይገስጽ። ስላሴ ይገስጽ። ስላሴ ይገስጽ። 3 ጊዜ አመት 3 ጊዜ ስላሴዎች ይገስጻችሁ። ክብር ለእናታችን ለቅድስት ኪዳነ ምሕረት። የረጅም ጊዜ ልፋት፣ የረጅም ጊዜ ለቅሶ፣ የረጅም ጊዜ እንባ እንደዚህ በቀናቸው ቅዱሳኖች በቀናቸው እናታችን ቅድስት ኪዳነ ምሕረት እናታችን ቅድስት ድንግል ማርያም እንዲህ ትገላግላለች። ደጅ ጽናት ብቻ ነው የሚያስፈልገው። ደጅ ጽናት፣ መስገድ፣ ማልቀስ፣ ስታለቅሱ ኃጢአታችሁን በደላችሁን የሰራችሁትን ነገር እያሰባችሁ ስታለቅሱ አእምሯችሁ ውስጥ ያለው እርኩስ መንፈስ በእንባ ጭምር እየተሰናበተ ልቦናችሁ ወደ እግዚአብሔር እየቀረበ እርኩስ መንፈስ ደግሞ ከእናንተ እየራቀ ይሄዳል ማለት ነው። ስለዚህ ትዕቢተኛ የሆነው ልባችን አልታዘዝ ባይ የነበረው አልሰማ ይል የነበረው የትዕቢት ጆሮአችን ተከፍቶ የውስጥ ጆሮአችን ተከፍቶ መንፈስ ቅዱስን በመንፈስ ቅዱስ የተቃኙ ትምህርቶችን መንፈስ ቅዱስን ተከትለን እንድንጓዝ እግዚአብሔር ይርዳን። አሜን። አይነ ልቦናችን ክፈትልን በሉ። አይናችን የሚያው የሚመለከተው አይናችን ሳይሆን የውስጥ አይናችን ነው። የውስጥ መነጽራችንን ክፈትልን መድኃኔዓለም። ማስተዋል እድሜና ጤና ስጠን። ገንዘብ ስጠን፣ ሀብት ስጠን፣ ልጅ ስጠን አይባል። የሚለመነው ማስተዋል እድሜና ጤና። በቃ ማስተዋል እድሜ ጤና አለ። ሶስቱ ካሉ ጸጋ የምትሉት ልጅ መውለድ የምትሉት ሀብት የምትሉት በጊዜው ይደርስ። እግዚአብሔር ያለ አንዳች ምክንያት ሁላችንም አልተፈጠረም። ሁሉንም አዘጋጅቶልን ነው የፈጠረው። ቁልጭ አሉ። አሁን በደንብ ይታዩታል። በአንድ ቀን ማለት በአንድ ቀን ለውጥ እንዴት ነው አድረው ሲመጣ? በጣም ቆንጆ ነው። አነጥላ ቡዳ በወለላይቱ በቅድስት ኪዳነ ምሕረት ለመጥምቀ መለኮት በቅድስት ስላሴ በእጆት እንዳይነኩ በስላሴ ስም በድንግል ማርያም ስም ቀና በመጥምቀ መለኮት በቅድስት ስላሴ
አዳን ሞቴ ወሰንጋላ አዳን ሞቴ ጠቋር ማንኛው ነህ? በስላሴ ስም በድንግል ማርያም ስም በመጥምቀ መለኮት በቅድስት ስላሴ ማንኛው ነህ? ውስጥ አይኗ ላይ ያለ በድንግል ማርያም ስም በስላሴ አንተ ከስላሴ ትበልጣለህ። ዋጋ ያሳለም ስላሴ በስላሴ በስመ አብ ወወልድ ወመንፈስ ቅዱስ በድንግል ማርያም ስም አይነ ጥላ ቡዳ በእንባ ነው የሚወጣው። በተሻለ መጠን ነው ምሳችሁን ጨርሳችሁ ከዛ በኋላ መቀላሉ በሰማዕቷ በቅድስት አርሴማ በጀነካ ሰላም ለኢትዮጵያ ሰላም ቡዳ ምን አለ ለዓለማት ሁሉ ኢትዮጵያ ተስፋ ነሽ አይደለሽም ብዙ በቁጥር አንዲት ነሽ ሸንጎርጎርነቱን ነብር አይቀይርም አሳምረህ ኮረና በአምስቱ መቅሰፍቶች ቃል ኪዳን በሰጣቸው በአባታችን በአቡነ ሀብተ ማርያም በጣም ቂርቆስ በቅድስት ኪዳነ ምሕረት አለ ራስና ቆንጆት ያለች አሁን ራሱን የሚያሞት ራሱን ልክ ከወጣች በኋላ ይነግሩኛል። እሺ እንዳይነኩ በጆት ምን ተሰማዎት? ቆጠቆጣት። እሺ ለጆሮት ደግሞ እቺን ተመለኮት ማረኝ ለምስክርነት አውጣኝ ያኖርሽ ፈጣሪ አንቺን ከፍ አድርጎ መሃልሽን ገነት ዳሩን እሳት አድርጎ ሰላም ኢትዮጵያ ሰላም ለሀገራችን በእጆት እንዳይነኩ አርዱ። እሺ ጸበል ብቻ ጸበል ብቻ ያስታውቃል። አይን ላይ ጸበሉ ሲደረግ ያስታውቃል ማለት እምነት የሚፈልግ አይን ያስታውቃል። እንዴት ነሽ? አሁን ለውጥ አለው? እንዴት ነው? ለውጥ አለው? በጣም አለው። እግዚአብሔር ተመስገን። በጆሮዎች ውስጥ የሚገባ መንፈስ፣ በሽታ በሽቶ መልክ የሚገባ በአፍንጫ የሚገባ መንፈስ፣
በአይናችን ቡዳ የደም ስራ ስራዎች በጣም ረቂቅ ናቸው። በየመንገዱ ላይ በሽቶ መልክ የሚደገሙ እንዳሉ ታውቃላችሁ። ሽቶ የሚያምር ሽቶ የሆነና እናንተ ስትሉት በሽቶ ይገባና ከዛ በኋላ ማለት ነው አእምሯችሁን እውቀታችሁን ዘመኑ ሰልጥኗል። ወይኔ ሽቶ አሳምር ትላላችሁ። አሳምሮ ነድፋችሁ ይሄዳል። ከዛ በኋላ በተለያየ አይነት መልኩ ዶደራንት ሽቶ በተለያየ አይነት መልኩ መጥቷል። ስለዚህ ጥንቃቄ ማድረግ ይኖርባችሁ። ስትጠመቁ አፍንጫችሁን ጸበል ማስፈታት፣ ጆሮአችሁን ጸበል ማስመታት፣ አይናችሁን ገልጣችሁ ማስመታት አትርሱ። ያ ካልሆነ ግን ውስጥ ችግር አለ ማለት ነው። ወደ መጥምቀ መለኮት ወደ አቡነ ተክለ ሃይማኖት ጸበል ቦታ መታችሁ ቤላ ጸበሉን የአይኑን ጸበል መደረግ እምነቱን ማስተያረግ ከዛ በኋላ ወደ እግዚአብሔር ዘርጊ ምግብሽን የሚሰጥ አምላክሽ ታማኝ ነው። ሰላምሽ እግዚአብሔር ብቻ ነው። ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሮ አምላካችን ይላክልን 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 ቸሮ አምላካችን ከምድር ነገሥታት አንዳች አትጓጊ ኢትዮጵያ እጆችሽን ወደ እግዚአብሔር ዘርጊ ምግብሽን የሚሰጥ አምላክሽ ታማኝ ነው። ሰላምሽ እግዚአብሔር ብቻ ነው። ሰላም